7 እህቶች በአንድ ቀን ተጋቡ። ታላላቆቹ እህቶች በሙሉ ወደ ሀብታምና ዝነኛ ቤተሰቦች ሲገቡ፣ ታናሿ አና ግን ምንም የሌለውን የግንባታ ሰራተኛ አገባች። በሰርጉ ቀን ቤንጃሚን ሙሽራዋን ለመውሰድ የመጣው በ3 ትራክተሮች ብቻ ነበር። እህቶቿ በአና ምርጫና በባሏ ድህነት ይሳለቁባት ጀመር። እሷ ግን ምንም አልመሳትም ነበር። ነገር ግን በዚያች ቅጽበት የ7ቱም እህቶች ዕጣ ፈንታ ሊቀየር እንደሆነ ማንም አላወቀም ነበር። አና ወደ ባሏ ቤት ስትገባ ያየችው ነገር አስደንጋጭ ነበር። የታመመ ታላቅ ወንድም፣ የአእምሮ ችግር ያለበት ሁለተኛ ወንድምና እግሯ የሚጎትት አማት አገኘች። አማቷ በሞቅታ ወደ ተሞላው አልጋ ጋበዟት። ቤተሰቡ በከፍተኛ የገንዘብ ችግር ውስጥ እንዳለ አምና ተቀበለች። ቤንጃሚን ይህ አስቸጋሪ እውነታ አዲሷን ሚስቱን ያስፈራታል ብሎ ተጨንቆ ነበር። እውነታውን ለማስረዳት ቢሞክርም አና የመጸየፍ ምልክት አላሳየችም። ይልቁንም ይህን ሁሉ የቤተሰብ ሸክም በትከሻው ላይ ለተሸከመው ባሏ አዘነችለት። ግቢው ትንሽ ቢሆንም ንጹህ ነው፣ በጋራ ከሰራን ሕይወታችን ይለወጣል ብላ አበረታታችው። አማቷ በአና ደግነት ተነክተው ወዲያውኑ የቤተሰቡን የአመራር ምልክት የሆነውን ውድ ቅርስ ሰጧት። ከአሁን በኋላ አና የቤተሰቡ የበላይ ጠባቂ፣ የገንዘብና የቤት አስተዳዳሪ እንድትሆን በይፋ አወጁ። አና ቤተሰቡ ተቸግሮም ቢሆን በእሷ ላይ እምነት በመጣላቸው በጣም ተደሰተች። ነገር ግን በእጇ የገባው ስልጣን በቢሊዮኖች የሚቆጠር የቤተሰቡን ሀብት የሚያዝ መሆኑን አላወቀችም ነበር። በእውነቱ ይህ ሁሉ ድህነት በአማቷ የተቀነባበረ ትወና ነበር። የቀድሞዎቹ የሁለቱ ወንዶች ልጆቻቸው ሚስቶች ገንዘቡን ይዘው ስለጠፉ አናንም ለመፈተን ብለው ነበር እንዲህ ያደረጉት። ቤተሰቡ ሆን ብሎ ድሃ ገበሬ መስሎ ቀረበ። ቤንጃሚን በአና ደግነት የተነሳ ህሊናው ተወቀሰና እውነቱን ሊነግራት ወሰነ። በዚያው ምሽት አና ገላዋን ታጥባ ወደ ክፍል ስትገባ ቤንጃሚን በመደንገጥ በእጁ የነበረውን መዶሻ እግሩ ላይ ጣለው። አና ልትረዳው ስትሮጥ ሁለቱ በአጋጣሚ በፍቅር ስሜት ውስጥ ወደቁ። በማግስቱ ጠዋት አና በጠረጴዛው ላይ የተዘጋጀውን ግብዣ ስታይ ደነገጠች። በጠረጴዛው ላይ በጣም ውድ የሆኑ እንደ ሎብስተርና አባሎን ያሉ የምግብ አይነቶች ተደርድረው ነበር። ሁለተኛው ወንድም ሚስጥሩ እንዳይወጣ ሰግቶ እውነቱን እንንገራት ቢልም፣ አና ግን ለእኔ ብለው ተበድረው ነው ይህን ያዘጋጁት ብላ አሰበች። ለወደፊቱ ለእሷ ብለው እንዲህ ያለ ብዙ ወጪ እንዳያወጡና ከቀላል ምግብ ጋር መላመድ እንደምትችል በደግነት ነገረቻቸው።